የሰማነው ነገር በጣም እጅግ በጣም አስደንግጦኛል። እውነቱን ለመናገር ነው። ድል የነሳው ሁለተኛውን ሞት አይሞትም ይላል ሲራ ዮሐንስ ምዕራፍ 2 ቁጥር 11 ላይ ድል የነሳው ክህደትን በሃይማኖት ድል የነሳው ኃጢአትን በጽድቅ ድል የነሳው ትዕቢትን በትህትና ድል የነሳው ሐሰትን በእውነት ድል የነሳው ርኩሰትን በቅድስና ድል የነሳው ጸብ፣ ክርክር፣ መቃቃርን በፍቅር ድል የነሳው ሁለተኛውን ሞት አይሞትም። ሐዘን ጭንቀት ይቅርና አይዞህ ወገኔ ተጽናና፣ ሁሉም በጊዜው አልፎ ስለምናየው። ክርስቲያኖች፣ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች በሃይማኖታቸው ምክንያት በተኙበት እየታረዱ ነው። ለአገልግሎት በገቡበት በቤተ መቅደስ እየታረዱ ነው። በቤተ ክርስቲያን ቅጥር እየተገደሉ ነው። ወልደ ሰማዕት የእግዚአብሔር አገልጋይ ነህና፣ ወልደ ሰማዕት የእግዚአብሔር አገልጋይ ነህና። አዎ በእግዚአብሔር የሚሞቱ ሙታን ብፁዓን ናቸው። አዎን ይላል። ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል። ከሞት ወደ ሕይወትን የተሻገሩት ከሚያልፈው ዓለም ነው ወደማያልፈው ዓለም የተሻገሩት። በቀኙ ያቁም ከነ አብርሃም ጋራ፣ በቀኙ ያቁም ከነ አብርሃም ጋራ። ሰው ሆነው ተፈጥረው ከአውሬ ከፍተው የሚኖሩ ምድራችን ላይ በቅለዋል። በኢትዮጵያ ምድር ላይ ዛሬ የምናየው እሱ ሁሌ የምንሰማው የሞት ዜና ነው። እግዚአብሔር በቃችሁ ይበለን። ይህን የመከራ ዘመን ያሳጥርልን። እግዚአብሔር ለበቀል ይነሳል። እግዚአብሔር ዋጋ ይከፍላል። የሰውን ደም የሚያፈሱ የነሱ ደም ሳይፈስ አይቀርም። የሰውን ደም የሚያፈርስ የሱ ደም ይፈሳል። እግዚአብሔር ሰውን በመልኩ ፈጥሮታልና ይላል ኦሪት ዘፍጥረት ምዕራፍ 9 ቁጥር 6 ላይ። ጊዜውን ጠብቆ እግዚአብሔር ይፈርዳል። ወልደ ሰማዕት የእግዚአብሔር ሙሽራ ነህና፣ ወልደ ሰማዕት የእግዚአብሔር ሙሽራ ነህና፣ ወልደ ሰማዕት የእግዚአብሔር አገልጋይ ነህና፣ ወልደ ሰማዕት የእግዚአብሔር ሙሽራ ነህና። ግን ዛሬ ጊዜ ሰጥቶናል ብለው ወገኖቻችን ክርስቲያኖች፣ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች በሃይማኖታቸው ምክንያት በተኙበት እየታረዱ ነው። ለአገልግሎት በገቡበት በቤተ መቅደስ እየታረዱ ነው። በቤተ ክርስቲያን ቅጥር እየተገደሉ ነው። ለሀገር ለወገን ገዳም ገብተው ድምፀ አራዊቱን ግርማ ሌሊቱን ጸባጋነቱን ታግሰው በጾም በጸሎት በስግደት ተጠምደው በማልቀሳቸው በመጸለያቸው እንደ ወንጀለኛ ተቆጥረው እየታረዱ ነው። በቀኙ ያቁም ከነ አብርሃም ጋራ፣ በቀኙ ያቁም ከቅዱሳን ጋራ፣ ወልደ ሰማዕት የእግዚአብሔር አገልጋይ ነህና፣ ወልደ ሰማዕት የእግዚአብሔር
ሙሽራ ነህና። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት መጥቶ እንሞታለን፣ ምራቃችን ትን ብሎ እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ሥጋችንን ነው የሚገድሉት፣ ነፍሳችንን የት ያገኟታል? ሥጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውምና ይላል የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ነው። ስለዚህ ሥጋችንን የሚገድሉትን አትፍሩ፣ ይልቅ አምነን እንሞት። እግዚአብሔር ለሁላችንም ጽናቱን ይስጠን። ወደ ሰማያት የእግዚአብሔር ሙሽራ ነህና፣ ወደ ሰማያት የእግዚአብሔር ሙሽራ ነህና። አሁን ነው እዚህ ቤተ መቅደስ ውስጥ ነው የሰማሁት። መጋቢ ሐዲስም አዝነው አልቅሰው ያሉበት፣ እኛም እያዘን እያለቀስን ያለንበት አንድ የሆነ ነገር ሰማን። ይኸውም መምህር ዘላለም ወንድሙ የቅዱስ ሚካኤል ዕለት እዚህ እየመጡ የሚያስተምሩ ወንድማችን አርፈዋል የሚል ሰማንና አዘን። በጣም እጅግ የምንወደው የሚያሳዝነኝ በእውነት አንድ ልጃችን የቤተ ክርስቲያን እንቁ ልጅ በእውነት እሱ ይስበክ እንጂ እሱ ያስተምር እንጂ እሱ ያሳምረው እንጂ በእውነት ዛሬ ከመካከላችን ተለይቶ እናስበዋለን። ዘላለምን በእውነት እንደ ስሙ ወደ ዘላለማዊው ሕይወት የሄደው ዘላለም አንረሳው። ዕለተ ሰንበትን መጻጉዕን እየተሰበክ በትምህርት ላይ እያለን ነው የተነገረንና አስደንጋጭ ነው በጣም። የእሳቸውን ማረፍ ስንሰማ በመላ ኢትዮጵያ በሀገር ውስጥም በውስጥም በውጭም ሀገር የሚያስተምር ወንድማችን ዘላለም ወንድማችን የምታውቁት ጥዑም አንደበት መላ ዘመኑን ሁሉ ሲያስተምር ወንጌል ሲያስተምር የኖረ ወንድማችን ማረፉን ስንሰማ በጣም አዘን። መምህር ዘላለም ለእግዚአብሔር ሁለመናውን የሰጠ ጊዜውን የሰጠ ገንዘቡን የሰጠ ራሱን የሰጠ አናለቅስ ወደ ሕይወት ነው፣ እረፍት ነው፣ ወደ ቅዱሳኑ ነው የሄደው እሱ በእውነት። ሐዘኑ የቤተ ክርስቲያን ነው፣ የካህናቱ ነው፣ የሊቃውንቱ ነው። የቤተ ክርስቲያን ሐዘን ነው፣ የሁላችን ሐዘን ነው። እንግዲህ እግዚአብሔር ለቤተ ክርስቲያን የሚበጀውን ያድርግ። እኛንም እናንተንም እግዚአብሔር ያጽናችሁ። እናስበዋለን እንጂ አናለቅስ። ስለ ራሳችን የምናለቅስ ነው። አዎ ቤተ ክርስቲያን ታዝናለች፣ እናዝናለን። እንዲህ አይነት ልጆች ስታጣ እንቁ የሆኑ ተሸሽጎ የኖረ እዩኝ እዩኝ ሳይ ተደብቆ የኖረ ዘመኑን በሙሉ ወንጌል ሲሰብክ የኖረ ልጅ ሁሌ የምንሰማው የሞት ዜና ነው። እግዚአብሔር በቃችሁ ይበለን፣ ይህን የመከራ ዘመን ያሳጥርልን። ሁሉም በጊዜው አልፎ ስለምና